ሰላም ቤተሰቦች፣ ዛሬ መንገድ ላይ የገጠመኝን አንድ ትዝታ ነው። ብዙ ጊዜ ይባላል፣ በየትምህርት ቤቱ ይነገራል፣ መምህራኖች ይናገራሉ፣ እንዲሁም ደግሞ በጣም በርካታ ባለሙያዎችም ደግሞ በየሚዲያው እየተናገሩ ነው ያሉት። ግን እንዴት ነው እኛ ልጆቻችንን የምናሳድገው? በጣም ከባድ እየሆነብን ነው ያለው ማለት እችላለሁ። ለምሳሌ አሁን ዛሬ ታክሲ ውስጥ ያየሁት ነገር በጣም ይጨንቅ ነበር። ምንድን ነው የሆነው? 3 ልጆች ይዟል ሰውየው። 3 ወንድ ልጆች ታክሲ ውስጥ ብለዋል ማለት ነው። ምን እያሉ ብዬ ዞሬ ሳያቸው ምንድን ነው ያሉት? 3ቱም አንዳንድ ስልክ ይዘው ጌም እየተጫወቱ ነው ለየራሳቸው። እነዚህ ልጆች አብሮ መጫወት የለባቸውም፣ አብሮ ማውራት የለባቸውም፣ ከአባታቸው ጋር መነጋገር የለባቸውም። ሌላው ይቀር እኔ ሰላም ስላቸውና ንግግር ስጀምራቸው ደንግተው እንዴት እንዳዩኝ ማለት ነው። ግን በኋላ ላይ እየተገባን እያወራቸው ስመጣ የ7 ዓመት የ10 ዓመትና የ12 ዓመት ልጆች ናቸው። ለዛውም ወንዶች ናቸው። እነኚህ ልጆች ምን ነበር መሆን የነበረባቸው? በዚህ ሰዓት ነው እየጠየቁ ይሄ ምንድነው እየተደረስን ምናምን እያሉ በጣም እየለፈለፉ እየጠየቁ እያወሩ ነበር ከአባታቸው ጋር መሄድ የነበረባቸው። ተፈጥሯዊ የምንጠብቀው ያንን ስለሆነ፣ ነገር ግን ያንን አይደለም እያየ ያለው። ልጆች ስልክ ይዘው ጌም ይጫወታሉ። የት ደርሰናል ስላቸው አያውቁትም። የት በምትሄዱት? ወደ ቤት እና ቤት አድርገን የሚሄዱ አያውቁትም። ምን አይነት ትውልድ ነው እያፈራን ያለን? ለማን ነው እያስረከብን ያለ ነው? ቤቱን አቅጣጫውን የማያውቅ ትውልድ በታክሲ ሄዶ 12 ዓመት የሞላው ልጅ እኮ ታናናሾቹ ትሪት አድርጎ ይዞ መውጣት ይችላል። ትምህርት ቤት በሰርቪስ ሲሄዱ እንኳን አካባቢ ማየት የሚባል ነገር አለ አይደል? እኛ ራሳችን ልጆቻችን እያበላሽን፣ አንደኛ ለአይናቸው ጠንቅ፣ ሁለተኛ ነገር የቪዥዋል ችግር ብቻ ሳይሆን የተግባቡት ማህበራዊ ግንኙነታቸው እየቀነሰባቸው እየሄደ ያለ። ሰላም ስላቸው መጀመሪያ እንደ ጠላት ነው ያሉት ማለት ነው። ምን አይነት ለፍላፊ ናት አይነት ነገር መሰለኝ እንግዲህ የወሰዱት። ልጆቹ ግን ያው በልጆች አይተከለምና ከልጆች ጋር ስንሆን መግባባት ስላለብን ብቻ ያንን አይቻለው። እንዳልኳችሁ የአይናቸው ችግር አለ። በሁለተኛ ደረጃ ደግሞ የተግባቦት ችግር ይኖራል። በሶስተኛ ደረጃ ደግሞ ልጆቹ ጓደኛ ይኖራቸው። እነዚህ 3 ልጆች እኮ ቆያ ናቸው። በቃ የራሳቸውን ነገር እያወሩ እየተጫወቱ ስለ ፊልምም ይሁን ስለ ትምህርትም ይሁን ስለ ተረትም ምንም አይነት ነገር እያወሩ ነበር መሄድ የነበረባቸው። ሲቀጥል እሑድ ነው፣ ከአባታቸው ጋር ነው ያሉት። ከአባታቸው ጋር በደንብ እያወሩ እየተዝናኑ መሄድ ሲጠበቅባቸው እነሱ ይዘው ምንድነው ስልክ። እስኪ እንደሆነ እባክህ ምንድነው የሞተ ትውልድ አናፋ። በቃ ትውልዱን እየገደል ነው ያለ፣ እያጠፋ ነው ያለ ነው። ማህበራዊ ህይወታቸው ሰፊ የሆነ ጎበዝ ልጆች ተፈጥሯቸው የሚጠቀሙ ልጆች እናመሰግናቸው። ሌላው አይነት ወደኋላ እየተመለሰ እኛ ካልጠፋን በግድ ብለን የምናደርገው ነገር እንተውላለን። እስኪ ያላችሁ አስተያየት እናንተን ኮመንት ላይ ያስቀመጣችሁ እንዲሄዱ መልካም